አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢትዮ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ የሰራሁት ከለያ መሽራት ተበረካላ ይሄን ይመስላል ማለት ነው። ሁዶች ላይክ ሰብስክራይብ እንዳትረሱ፣ አበረታቱኝ እላችኋለሁ። ጉሉ ማሻአላ ብላፊያኩም ያችሁ ማሻአላ ሲያምር እና ላይክ ሰብስክራይብ አድርጉኝ፣ አበረታቱ። የተወዳችሁ ለምንድን ነው መበሳጨት የሚያስፈልገው? አፍያ ከሰጠ ሁሉ ነገር አለክ። ወላሂ አላህ አፍያ ከነጠቀ የፈለገ ነገር ቢሰጥክ አትደሰትበትም። ያንን ወቀው ስትበላ ሊጣፍጥ፣ ስትጠጣ ሊጣፍጥ፣ ስትለብስ ሊያምርብ፣ ሰዎች ሊወዱና ሊያቀርቡ የሚችሉት ወላሂ አፍያ ሲኖርህ። እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ። ከዛ በኋላ ማለት ነው ፋይል ዝግ። ውበትህ አፍያ ከእስልምና በኋላ ለዛም ነው ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ምናሉ ኢሰሉላህ አልዐፍወ ወልዓፊያ فإن أحدا لم يعط بعد اليقين خيرا من العافية الله سبحانه وتعالى ሰላም መሆንንና ጤናን ማለት ነው መላልሳችሁ ጠይቁት፣ ለምኑት። አንድም ሰው ከየቂም በኋላ ከእምነት በኋላ ከእስልምና ከኢማን በኋላ ትልቅ የሆነ መልካም የሆነ ነገር አልተሰጠም ከጤና የበለጠ አሉ ነብዩ አለይሂ ሰላቱ ሰላም። ከእስልምና በኋላ ትልቅ አፍያ ተብሎ የሚቆጠረው ትልቁ ጸጋ አፍያ ነው፣ ጤና ነው። ጤና ውበትህ ነው። ወላሂ ባይኖርህም ውሃ ጠጥተህ ብተኛም አፍያ እስካለ ድረስ ሁሉ ነገር አለ። ቢሊየን ኖሮ ግን አፍያ ብታጣ ሁሉ ነገር አታል። ያንን ወቅ ስለዚህ አትበሳጩ። አልহামዱሊላህ ስራም ሲኖር፣ አልহামዱሊላህ ስራም ሳይኖር የሙእመን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ መሆን አለበት። ስለዚህ ሳሊህ ምንድነው ያሉት ለልጃቸው? قد سلم دينك وجسمك ومالك وعيالك فأكثر الشكر لله تعالى. الله بدينك اسكال فتن درس، بتينا اسكال فتن درس، يسطهن ነገር ወስዶ ማለት ነው እስካል ነስ ያኒ እስካል ወሰደበ ድረስ በሰጠህ ቤተሰብ እስካል ፈተነ ድረስ አላህ ሁሉን ነገር ሰጥቶካል። ትልቁ ፈተና ታውቃላችሁ በዲን መፈተን ነው። በዲን ተፈትነናል አልተፈተንም አልহামዱሊላህ። ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ፣ ራሳችንን ስንበላ፣ ራሳችንን ስንወቅስ ነው የምንውለው። አፍያ አለክ። ለዛም ነው ዑለማዎች ምን ይላሉ? العافية إذا دامت جهلت وإذا فقدت عرفت. الله سبحانه وتعالى يسدد يالي لسولي جسد